ፍርድ ለፍርድ ቤት መቅረብ የነበረባቸው ልጆች ስንት ጊዜ ያለ ፍርድ እንዲችው በቃ ልጆቹን አግታችሁ ይዛችሁ ይሄ ማፊያ የላቲን አሜሪካ ማፊያዎች እንዳገቷቸው ሰዎች እንደዚህ አግታችሁ ይሄ እኮ የግል እኮ ነው፣ የናንተ እኮ ነው። ፍርድ ቤቱ የናንተ ነው። ፖሊስ ጣቢያው የናንተ ነው። ሲጀመር ፖሊስ ጣቢያ ነው ስትገነቡ የቆያችሁት። ትምህርት ቤት አልገነባችሁ። ግብርናው ዘርፍ ላይ አልሰራችሁ፣ ውሃ አልተከላችሁ፣ ትራክተር ለገበሬው አልሰጣችሁ፣ እርሻ የእርሻ ኢንዱስትሪን አላስፋፋችሁ። ወይን ቤት ነው ስትሰሩ የኖራችሁት፣ እስር ቤት ነው ቆንጆ አርጋችሁ ስትሰሩ የነበራችሁት። ለምን? በግፍ ለማስተዳደር ስለመጣችሁ የግፍ አስተዳደራችሁን የሚቃወሙትን ትውልዶች ለማጎር ለማስፈራራት፣ በቃ የሆነ ነገር ብትሆን ይኸው እዚህ ጋር ፖሊስ ጣቢያ አለ ትንፍሽ ትልና እዚህ ጋር ትገባለህ ለማለት የናንተን በቃ የናንተን ሐሳብና የናንተን እቅድ ለማስፈጸም ይሄንን ነው ስትገነቡ የቆያችሁትና አሁን እናንተ ተነስታችሁ ሐቀኛ ነን ለማለት የምትሄዱበት ትግል የምታደርጉት ትግል እጅግ ያሳፍራል። ፕሊዝ በቃ እመኑ። አምናችኋል እኮ ግን ድንገት ደግሞ እንደው ሽው ይልባችሁና ደግሞ ትመለሳላችሁ። ለምን? እመኑ። በቃ አደገኛ ወንጀለኞች ናችሁ። አደገኛ ወንጀለኞች። ምንም ያህል ዓመት ቢፈረድባችሁ እሰየው ብላችሁ ብትገቡ ነው የሚሻላችሁ። ለእናንተ የሚሻለው ስፍራ እዛ ነው። እመኑኝ ነው ብላችሁ እናንተ ውጭ ሆናችሁ እንኖራለን ብትሉ እንዴትስ የህዝቡስ እንባ እንዴት ያኖራችኋል? ህዝቡ ላይ የሰራችሁት ግፍ እንዴት ያኖራችኋል? ህዝቡ ላይ በዛ ደረጃ ጨክናችሁበት እንዴ! ኢንቨስተር እንዳይገባ ዘግታችሁ ምድሩን ሸንሽናችሁ ጨረሳችሁ እንዴ! እየሰራ ያለ ኃይል ካለ የሆነ ቦታ ገበያ ካለ የሆነ ቦታ ስራ ካለ ያንን መታችሁ እኮ ትዘጋላችሁ። በቃ እንዴት ነው ይሄ ነገር? እንዴት ነው አሪፍ እየሆነ ነው ማለት ነው? እንዴት ነው ይሄ ነገር ሊስማማቸው ነው ወይ ሊንሰራፉ ነው ብላችሁ እኮ ምትዘጉ ናችሁ። የምትፈልጉትን ቤት የምትወስዱ፣ የምትፈልጉትን መሬት የምትወስዱ፣ የፈለጋችሁትን ሴት የምትደፍሩ፣ እንደፈለጋችሁ የምታረጉ፣ እንዳሻችሁ የምትሆኑ ከረዳሽ የሆናችሁ ሰዎች በምን መልኩ ነው የእናንተ ወንጀል እንዲደበቅ አሁን ወዲና ወዲያ የምትሉት ፕሮፓጋንዳ የምታስነዙት? ያ ነውና ለእነዚህ ሰዎች ፕሮፓጋንዳ የምትነዙ ፌክ ኒውሶችን የምትሰሩ ሰዎች ልታፍሩ ይገባል። እጅግ ልታፍሩ ይገባል። እነዛ አሁን ውጭ ሀገር ተልከዋል የተባሉ ወጣት ጡረተኞች በጣም ነው የሚያሳዝኑት። የሚናገሩትን ማያውቁ፣ ህዝባችሁን የምታሰድቡ፣ ሙልጭ አርጋችሁ የምታሰድቡ ይላሉ። ያልወከላችሁትን ህዝብ ለምንድን ነው የምታሰድቡት? በእናንተ አይወክልም። ሲጀምር ህዝቡ በእናንተ አይወክልም። ከእንደገና ያልወከላችሁትን ህዝብ በስሙ እየተጠራችሁ በስሙ እያስጠራችሁ ራሳችሁን በማንም እያስነሳችሁ የምታሰድቡ፣ እናንተም የምትሳደቡ፣ አንዴ መሐይም ትላላችሁ፣ አንዴ ምን ትላላችሁ። ምንድነው ዕውቀት? የእናንተ ዕውቀት ነው መሐይምነት። ምንድነው? የመሐይምነትን ጥግ ከራስ ፀጉር እስከ እግር ጥፍራችሁ ድረስ አጊጣችሁበት የመሐይምነትን ጥግ ለከት የሌለው መሐይም ሆናችሁ በዛ በኩል እናንተ መሐይም ልትሉ ትፈልጋላችሁና እንደ መላቀጡ ጠፍቷቸዋል። ምታረጉት ምን እንደምትሉ ግራ ገብቷቸዋል። አዎ ጥጋባችሁ ከመስመር አልፏል። አንደኛ አለንላችሁ ያሉትም እናንተም